ሰላም ጤና ይስጥልኝ ውድ ቤተሰብ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የመኪና ወንበር መኪና ውስጥ የምንቀመጥበት የመኪና ወንበር እንዴት እንደሚጸዳ ተፈቶ ወጥቶ እንዴት እንደምናጸዳው ወይ እንዴት ማጽዳት እንደሚቻል ላሳያችሁ ቪዲዮ ይዤ መጥቻለሁ። የግልም ሆነ የትራንስፖርት መኪና ወይ የቤት ይሁን ወንበራቸው ሲቆሽሽ በተለይ ሰዎችን የሚጭን የመኪና ወንበር ሰው የሚጭኑ መኪና ወንበር በጣም ይቆሽሻል እና በየጊዜው ለምሳሌ የትራንስፖርት የካምፓኒውን ሰራተኞችን የሚጭን ወንበራቸው በየጊዜው ይቆሽሻል። ቢያንስ ከተወሰነ ጊዜ በኋላ ይቆሽሻል። አሮጌ ሲሆን ወይም ሰዎች በተለይ የስራ ሰራተኞችን የሚጭን ከሆነ በስራ ልብሳቸው ሲቀመጡ በስራ እጃቸው ሲይዙት በሂደት ይቆሽሻል እና የቆሸሸው እንዴት ነው የሚጸዳው? እንዴት እንደምናጸዳው ላሳያችሁ ነው ቪዲዮ ይዤ የመጣሁት። ይኸው እንደምትመለከቱት እያጸዳን ነው። በቫኪዩም ማሽን ይባላል። ቫኪዩም ክሊነር ነው የሚባለው። ይሄ ውሃን እየመጠጠ ወደ ውስጡ የሚያስገባ ማሽን ነው። በኬሚካል ነው የሚታጠቡበት። የራሱ ኬሚካል አለው። ቆሻሻን የሚያስለቅቅ የተለያየ ቆሻሻ ላይ የሚለቅም የማይለቅም ቆሻሻ ይኖራል። ምናልባት ለምሳሌ ግሪስ የመሳሰለ ነገር የተለያዩ ቆሻሻዎችን የሚያስለቅቅ ኬሚካል አለ። በሱ ነው ኬሚካል ከውሃ ጋር ተቀላቅለው ይረጭበታል። ከዛ በኋላ በመምጠጫው ማሽን ይመጠጣል። የተለያየ ጊዜ የመኪና ወንበር ብዙ ጊዜ በጣም ቆሽሾ ከለር ቀይሮ ሌላ ከለር ጠቁሮ ሌላ ከለር እስከሚሆን ድረስ በተለይ የማጽዳት እድል የማያገኙ ሰዎች አያጽዱም። ምክንያቱም ነገሮቹ ካለመመቻቸት የተነሳ ወይ እንደ ልብስ ወልቆ አይታጠብም በውሃ እና እንደዚህ በማሽን ነው የሚጸዳው። እና እንዴት እንደምናጸዳ እየተመለከታቸው ቪዲዮን እያያችሁ ነው። እንደዚህ ይጸዳል። ብዙ ጊዜ እንደዚህ ተፈቶ ወጥቶ መሬት ላይ ነው የሚጸዳው። መሬት ላይ በማጽጃ ማሽን በደንብ ተደርጎ ኬሚካል ለማያገኙ ሰዎች የእጅ መታጠቢያ ሳሙና ወይም ሊኩድ ሳሙና ራሱ ፈሳሽ ሳሙና ማለት ነው። እኛ ሀገር ከሆነ እንደላርጎ አይነት ነገሮች ማጽዳት ይቻላል ማለት ነው። ቆሻሻ በሚያስለቅቁ ሳሙናዎች፣ ፈሳሽ ሳሙናዎች እና በጣም ቀላል ነው። ተፈቶ ወልቆ እንደዚህ ይጸዳል እና እሱን ላሳያችሁ ነው። ቪዲዮውን እየተመለከታችሁ ከወደዳችሁት ላይክ ሼር አድርጉ። እስከ መጨረሻው ቪዲዮን ተከታተሉት። መኪና ስላለን ብቻ አይደለም አይዲያው ራሱ ማለት እውቀቱ እንደዚህ ለካ አለ እንደሚለውን ነገር እኛም በፊት አናውቀውም ነበር። እንደዚህ ተፈቶ ይወጣና ይጸዳል። የሚያጸዱ ካምፓኒዎችም አሉ። እንደገና ደግሞ ካምፓኒው ሰራተኛ ካለ በራሱ ሰራተኛም እንደዚህ ያጸዳል ማለት ነው። እንደገና ደግሞ ለሌላ ለሚያጸዱ ካምፓኒዎች ሲሰጥ እንደዚህ እነዛም ያጸዱታል ማለት ነው። አጽድተው ያው ክፍያ ስላለ እዚህ ሰራተኛ በሽ ስላለ ካምፓኒው በራሱ ሰራተኛ ያጸዳል። እኛ አሁን እያጸዳን ነው ያው እንደምትመለከቱት። እና የመኪና ወንበር በእንዲህ አይነት ሁኔታ ይጸዳል። ውሃ ይሞላል እዚህ ማሽኑ ውስጥ። በአንድ በኩል ሳሙና ያለበት ወይ ኬሚካል ያለበት ውሃ ይሞላል። በሌላ በኩል ደግሞ ያንን የመጠጥ ነው የሚታጠብበት በብሩሽ የቦረሽ ነው ቆሻሻ እየመጠጠ በአንድ በኩል ውሃውን ያጠራቅማል። የምንፈጀው ውሃ ብዙ ሆኖ ተመጦ ወደ ውስጥ የሚመጣው እዛ ጨርቁ ይጠጣል፣ ስፖንጁ ይጠጣል። ከዛ በኋላ ፀሐይ ላይ ይደረጋል፣ ቶሎ ይደርቃል። እና የምንባክነው ወይም ለማጠብ የምንጠቀመው ውሃና እንደገና ወደ ውስጥ መጥቶ የሚጠራቀመው ቆሻሻ ውሃ ተመሳሳይ አይደለም። ትንሽ ነው የሚመጣው። ምክንያቱም እዛ ጨርቁ ይሪስና ውሃ ነው፣ እዛ ይባክናል ውሃው። ወደ ውስጥ ስፖንጅ ጋር ይገባል፣ ግን እየመጠጠ ማሽኑ ወደዚህ ያመጣዋል። ወደ ማሽኑ ውስጥ ሳክ እያደረገ እየመጠጠ ያመጣዋል፣ ያጠራቅመዋል። በእንደዛ አይነት ነው የሚጸዳው የመኪና ወንበር። ከተጸዳ በኋላ እንደዚሁ ልክ አዲስ ነው የሚመስለው። አሁን የተገዛ ጨርቁ ካልተቀደደ በስተቀር መቀደዱ ነው አሮጌ መሆኑ የሚያሳውቅ እንጂ ሲታጠብ በጣም ነው የሚጸዳው። ሙልጭ ብሎ ይጸዳል። አዲስ እስኪመስል ድረስ ነው የሚጸዳው። ኬሚካል በጣም ነው የሚያጸዳው።
እና ውሃው ይመጠጥና ከዛ ፀሐይ ላይ ሲደረግ ትንሽ ልክ ላውንደሪ እንደታጠበ ልብስ ማለት ነው ለማድረቅ ብቻ ዝም ብሎ ትንሽ ፀሐይ ላይ ይደረጋል። ከዛ ቶሎ ነው የሚደርቀው እና ለራሳችሁ መጠቀም ትችላላችሁ። ግን ይህን ማሽን ለማያገኙ ሰዎች በብሩሽ ብቻም ውሃ ሳያበዙ በብሩሽ ብቻ ማጽዳት ይቻላል። የመኪና ወንበር ይጸዳል እንደ ማንኛውም ሶፋ እናቶቻችን ወይ ቤተሰብ ሶፋ እንደሚያጽዱ ማለት ነው። እና ቪዲዮ ከተመቻችሁ ላይክ አድርጉ፣ ኮሜንትም ጻፉ፣ ሳብስክራይብ አድርጉ ቻናሉን። ቤተሰቡን አመሰግናችኋለሁ። ውድ ቤተሰብ ቪዲዮን ተከታተሉ። ይሄ የምናጥብበት ማሽን ግን በኤሌክትሪክ የሚሰራ ነው። ፓወር ተሰክቶ ነው ያለው። በኤሌክትሪክ የሚሰራ ነው። ገመድ አለ ተሰክቶ ነው። ገመዱ ቪዲዮ ውስጥ ስላልገባ ነው እንጂ ገመድ አለ ኤሌክትሪክ ላይ ተሰክቶ ነው። በኤሌክትሪክ ፓወር ነው የሚሰራው። ሌላ በባትሪም የሚሰራ ሊኖር ይችላል። ግን ይሄኛው አሁን እኛ የምንጠቀምበት በኤሌክትሪክ ነው የሚሰራው እና በጣም ፓወርፉል ነው። የፈለገውን መጦ ከውስጥ ነው ውስጥ የገባውን ስፖንጅ ውስጥ የገባውን ውሃ ሁሉ መጦ ወደ ውጭ አውጥቶ ነው የሚመጣው እና በጣም ከሚገባው በላይ ነው የሚያጸዳው ወንበሩን። ይሄ አሁን ያያችሁት እንዴት እንደሚያጸዳ እዩት። በጣም ነው የሚያጸዳው። በእርግጥ በብሩሽ ይቦረሻል፣ ውሃ ይረጫል። ይሄ ማሽኑ ውሃም ይረጫል። አሁን እሱ የረጨውን ውሃ እያሸ ነው በብሩሽ። ከዛ በኋላ እንደገና ሲጎትትበት ይመጣዋል። ማሽኑ በነፋስ አማካኝነት ወደ ውስጥ ይመጣል። ብዙ አረብ ሀገር ሌሎችን ቦታዎች እኛ ሀገር ያው ከኢኮኖሚ ከእድገታችን አንጻር ብዙም ባይኖርም ካምፓኒዎች ብዙ አላቸው። እንደገና በየቤቱም አለ አቧራ የሚያጸዳ፣ ምንጣፍ ያጸዳሉ፣ ሶፋ ያጸዳሉ ሰዎች እንደፈለጉ እና ልክ ተመሳሳይ ነው። ያው እያጸዳ ያለው በጣም ከልብ ነው የሚያጸዳው። አዲስ እስከሚመስል ድረስ ወንበሩ በጣም ያጸዳል። እና ይመቻችሁ። ሼር ላይክ አድርጉ፣ ሰብስክራይብ አድርጉ። አመሰግናችኋለሁ ቪዲዮን ስለምትከታተሉ። እዛ ውሃ መያዣዋ ላይ ውሃ ሲያልቅ እንጨምራለን። ኬሚካልም ውሃም ሚክስ እያደረግን እንጨምራለን። ለምሳሌ 2 ሊትር ውሃ ላይ 200 ሚሊ ሊትር ኬሚካል ከተጨመረ በቂ ነው ማለት ነው። እና ሊኩዊድ የእጅ መታጠቢያ ሳሙናም ቢሆን እንደዛው ይቻላል ማለት ነው። በጣም ነው የሚያጸዳው።